ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። አንድ ሰው የተለወጠ ሕይወት የሚኖረው እግዚአብሔር በላከው በክርስቶስ ኢየሱስ ሲያምን ነው። እንግዲህ ሕይወት የሚጀምረው አዲስ ሕይወት የሚጀምረው የተለወጠ ሕይወት የሚጀምረው በክርስቶስ ነው። እንግዲህ የተለወጠ ሕይወት ስንል የሆነ ክፍል ብቻ ነው የሚለወጠው፣ ሁለንተና ነው የሚለወጠው። ሁለንተና አስተሳሰባችሁ ይለወጣል፣ አካሄዳችሁ ይለወጣል፣ እይታችሁ ይለወጣል፣ ንግግራችሁ ይለወጣል። ብዙ ነገር እየተለወጠ ይመጣል። ሰማያዊ አጀንዳ ነው ለእናንተ የሚሰጣችሁ። ምድራዊውን ከክርስቶስ ጋር በመስቀል ጠርቃችሁ፣ ነገር ግን ከዛ በኋላ ደግሞ የእግዚአብሔርን ልጅ የኢየሱስን ሕይወት በማመናችሁ ምክንያት አዲሱን ሕይወት ትቀበላላችሁ ማለት ነው። እንግዲህ በዚህ ምክንያት የተለወጠ ሕይወት መኖር ትጀምራላችሁ ማለት ነው። አሁን ግን ዋናው ቁም ነገሬ በአንደበታችሁ ምክንያት ሕይወታችሁን እንዴት መለወጥ እንደምትችሉ ማሳየት ፈልጋለሁ። እንግዲህ መጽሐፍ ቅዱስ በምሳሌ መጽሐፍ 18 ከቁጥር 21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። አንዳንድ ሰዎች ሞት መናገር አይፈልጉም፣ ሞት መጫወት አይፈልጉም፣ ሞት መኖር አይፈልጉም፣ የሞት ሕይወት መኖር አይፈልጉም። ግን የሞት ሕይወት ይኖራሉ፣ የሞት ንግግር ይናገራሉ። ብዙ ጤናማነት የጎደለው አካሄድም አስተሳሰብም እይታም ሁሉን ነገር ይኖራሉ። ነገር ግን አቅም የላቸውም። አሁን ሞትን አይወዱትም፣ በሽታን አይወዱትም፣ ኪሳራን አይወዱትም፣ ጭንቀትን አይወዱትም። ነገር ግን እየኖሩት ነው። ታዲያ እንዴት ነው የምንለወጠው ይላሉ። ታዲያ ከዚህ ሕይወት እንዴት ነው መገላገል ይላሉ። የሚገላግላችሁ አንድና አንድ ነው፣ በክርስቶስ ኢየሱስ በማመን ነው። በክርስቶስ ኢየሱስ ካላመናችሁ ከሞት መውጣት ፈልጋችሁ መውጣት አትችሉም። ክርስቶስ ነው የሚያወጣችሁ። ከሞት የሚያወጣችሁ፣ ከሞት ንግግር፣ ከሞት ሐሳብ፣ ከሞት አካሄድ የሚያወጣችሁ ክርስቶስ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁ ነው። አንተ መርጣት ወጣም ከየትም ሞት፣ አንተ መርጣት ከየትኛውም በሽታ አንተ መርጣት አትወጣም። ልብህን ስጠኝ ነው ያለው። አየህ፣ ይጠይቅሃል። ልብህን አንተ ስጠው። የመዳን መንገድ እኔ ነኝ ካለ በሱ መንገድ ተራመድ። ስለዚህ መዳን የሚቻለው ከየትኛውም ነገር መዳን የሚቻለው በክርስቶስ ኢየሱስ በማመን ነው። አሁን ዋናው ቁም ነገሬ ለምንድን ነው ሰዎች ሞት የሚናገሩት? ሌላው ደግሞ ሕይወት የሚናገረው ለምንድን ነው? ምን ያ ሰው ሕይወት የሚናገረው ሰው ሌላ አይነት ሰው ስለሆነ አይደለም። አንዳንዱ ቅልቅል ነው የሚናገረው፣ ሞትም ይናገራል፣ ሕይወትም ይናገራል። አንድ አይነት መራራና ጣፋጭ ከአንድ ጉድጓድ አይወጣም። አንዳንድ ሰዎች መራራውም እነሱ ጋር ያለው፣ ጣፋጩም እነሱ ጋር ያለው። ይሄ የማያስኬድ ነገር ነው። በክርስቶስ ኢየሱስ ያመነ ሰው ከሕይወቱ መውጣት የሚችለውም የሚያደርገውም ጣፋጭ ነው። ጣፋጭ ምንጭ ነው። ክርስቶስ የኛ ጣፋጭ ምንጭ ነው። ስለዚህ በአንደበታችሁ ሕይወታችሁን መለወጥ ትችላላችሁ። በአንደበታችሁ ሰላም ማምጣት ትችላላችሁ። በአንደበታችሁ ደስታ ማምጣት ትችላላችሁ። በአንደበታችሁ ጤናን ማምጣት ትችላላችሁ። አንደበታችሁ ሞትን ሊያመጣባችሁ ይችላል። አንደበታችሁ ኪሳራን ሊያመጣባችሁ ይችላል። አንደበታችሁ ስኬት ሊያጠፋባችሁ ይችላል። ነፍሳችሁንም ሊያጠፋ ይችላል። ልብ አድርጉ። አዲስ ኪዳን እንኳን የመዳን መንገድ ማረጋገጫው በአንደበት ነው። አያችሁ፣ በልቡ አምኖ በአፉ መስክሮ ይላል ይድናል ይላል። በልቡ አምኖ ሰው በልቡ አምኖ በአፉ መስክሮ ይላል ይድናል። እንግዲህ አስቡ፣ በልባችን ያመን ነው። መቼም ሳናምን ምስክርነት የለም አይደል? ያመንነውን የሰማነውን ያወቅነው ነው የምንመሰክረው። ያየነውን ሲል እኮ ቃሉ ያየነው የሰማነውን ካልሰማ ካላየ እንዴት መሰክራለህ? ሐሰተኛ ምስክር ነው የምትሆነው። አሁን የሰማኸው ነገር ካለ ታምናለህ፣ ያመንከው ነገር ካለ ትመሰክራለህ። እዚህ በአንደበት ራሱ ምን ተረጋግጧል? መዳን ተረጋግጧል። አየህ፣ በአንደበት ምክንያት ትድናለህ፣ በአንደበት ምክንያትም ልትጠፋ ትችላለህ።
ስለዚህ አሁን ዋናው ቁም ነገራችን ህይወት ያለበትን መናገር የምትችለው እንዴት ነው? እንግዲህ ህይወት የምትናገርበትን መጀመሪያ ሐሳብ ማወቅና መቀበል አለበት። ሐሳብ ያለው ህይወት የምትናገርበት ሐሳብ ያለው የእግዚአብሔር ቃል ላይ ነው ያለው። እዚህ ዓለም ላይ ህይወት የምንናገርበት ቋንቋ ራሱ የለም። ሰላም የምንናገርበት ቋንቋ የለም። ፍቅርን የምንናገርበት ቋንቋ የለም። ሁሉ ያለው ቋንቋ የእግዚአብሔር ልጅ ኢየሱስ ጋር ነው። ስለዚህ ወደ እግዚአብሔር ልጅ ወደ ኢየሱስ ቃል ነው። እሱ ህይወት እንድትናገሩ ያደርጋቸዋል። እሱ ሰላም እንድትናገሩ ያደርጋቸዋል። አሁን ላይ በሶሻል ሚዲያ በተለያየ ቦታ ላይ ህይወት የሚናገር ጠፋ። በቃ ሞት የሚናገር፣ ሰውን የሚያጠፋ፣ ሰውን የሚያበላሽ፣ ሰውን የሚያተራምስ፣ ሁከት የሚፈጥር እነዚህ ነገሮችን የሚናገሩ ሰዎች በዝተዋል። አሁን ግን ህይወት መናገር ከፈለግ ለምሳሌ አይሳካልኝም ካልክ ሊሳካልህ አይችልም። እኔ አይሆንልኝም ትምህርት ካልክ ሊሆንልህ አይችልም። እኔ ትዳር አይሆንልኝም ካልክ ትዳርሽ ሊሆን አይችልም። ይሆንልኛል፣ እግዚአብሔር ከኔ ጋር ነው፣ ይሳካልኛል፣ እግዚአብሔር ከኔ ጋር ነው ካላችሁ ግን የማይሳካ ነገር የማይሆን ነገር የለም። አንደበታችሁን ህይወት ተናጋሪ አድርጉ። አንደበታችሁን ሰላም ተናጋሪ አድርጉ። አንደበታችሁን ፍቅር ተናጋሪ አድርጉ። አንደበታችሁን ደስታ ተናጋሪ አድርጉ። እግዚአብሔርም እናንተን ያስባችኋል። ስለዚህ በክርስቶስ ኢየሱስ ያመነ ሰው ህይወት ተናጋሪ ነው። እኔ ህይወት ተናጋሪ ነኝ። እኔ ሰላም ተናጋሪ ነኝ። እኔ ፍቅር ተናጋሪ ነኝ። እኔ ምህረት ተናጋሪ ነኝ። እንዴት መናገር ቻልክ ካላችሁኝ በክርስቶስ ኢየሱስ አምኛለሁ። ደግሞም የእግዚአብሔርን ቃል ተቀብያለሁ። ህይወት የምናገርበት አለኝ። ሰላም የምናገርበት ቋንቋ አለኝ። ደስታ የምናገርበት ቋንቋ አለኝ። ዳግም ኢየሱስ ይመጣል። ስለዚህ እናንተም ከኔ ጋር ህይወት ተናጋሪ ሁኑ፣ ሰላም ተናጋሪ ሁኑ፣ ፍቅር ተናጋሪ ሁኑ። ለሰው ልጆች ሁሉ ህይወት ተናጋሪ ሁኑ። ተባረኩ።